በቅጽበት የመጣ መዓት ሰማዩ ተቆጥቶ ምድርን ሲያናውጥ አንድ ሰፊ ግዛት ወደ ሲኦልነት የተቀየረችበት ያ አስፈሪ ሰዓት ማንንም ያልጠበቀው ማንንም ያልተዘጋጀበትና በዘጠና ንጹሃን ዜጎች ላይ ድንገት የወረደው ያ ዘግናኝ እልቂት ምንድነው? አሁን በደረሰን ሰቆቃ የተሞላ መረጃ መሰረት መላውን ዓለም በድንጋጤና በሐዘን ማቅ ውስጥ የከተተ ጆሮን ጭው የሚያደርግ ክስተት በህንድ ምድር ተከስቷል። ፍርስራሽ ውስጥ የሚሰሙ ድምጾች፣ የህፃናት ሲቃና ተስፋ የቆረጡ ቤተሰቦች። ዛሬ ኡታር ፕራዴሽ ከባድና ጥቁር ጠባሳ ስር ወድቃለች። የጥፋቱ ስፋትና ዝርዝር መረጃ ምን ይመስላል? የ90 ሰዎችን ህይወት በቅጽበት የቀጠፈው ያ አስደንጋጭ ክስተትስ ምንድነው? እውነቱ ከመቃብር በላይ ይጮሃል። እኛ ደግሞ ዝርዝሩን ይዘን ቀርበናል። በሌላኛው ሞቴን በአይኔ እያየሁት ነው። በዓለም አደባባዮች በድል አድራጊነት ስሟ ሲናወጥ የነበረው ጀግናዋ አትሌት የበርጓል መለሰ ገና በ38 ዓመቷ በድንገት ከዚህ ዓለም ስትለይ የተናገረችው አስደንጋጭ ኑዛዜ ምን ነበር? ሞታን አስቀድማ አውቃ ለባለቤቷ ያስረከበችው ወርቅና ጌጣጌጥ ምንን ያመለክታል? አያቴ አጠገብ ቅበሩኝ። ይህ የጀግናዋ የመጨረሻ ቃልና ኑዛዜ ነበር። ይሁንና ዛሬ በታላላቅ ባለስልጣናትና በመከላከያ የክብር ዘብ የታጀበው የቀብር ስነ ስርዓት ለምን ከፍተኛ ቁጣን ቀሰቀሰ? የመጨረሻ ኑዛዜዋ ሳይፈጸም መቅረቱ በቤተሰቦቿና በደጋፊዎቿ ዘንድ የፈጠረው ቁስል ምንድነው? ከሁሉም በላይ ደግሞ ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በጀግናዋ ሥርዓተ ቀብር መካከል የታየውና ብዙዎችን በእንባ ያጥለቀለቀው ሌሎችን ደግሞ ለቁጣ የዳረገው ያ ያልተጠበቀ ክስተት ምን ነበር? የአፍታ ዜና ልዩ ዘገባ። የጀግናዋ አትሌት የበርጓል መለሰ ድንገተኛ ህልፈት፣ ሚስጥራዊ ኑዛዜና የቀብር ስነ ስርዓቱን ተከትሎ የተቀሰቀሰው ውዝግብ ዝርዝሩን ይዘነዋል። ከምናስደምጣቸው ሌላኛው ዜናዎቻችን መካከል ደግሞ ለዘመናት የአርሶ አደሩ ድምጽ የነበሩት የፍትህ ተሟጋቹና መሬት ላራሹ የሚለው ታሪካዊ ድምጽ ግንባር ቀደም መሐንዲስ ኮሚሽነር ዘገየ አስፋው በክብር ተሰናብቷል። ትውልድ የሚሻገሩ አሻራዎችን ትተው ሀገርን በምክክር ለማጽናት ሲተጉ የነበሩት የዚህ ታላቅ ሰው ህልፈት ለኢትዮጵያ ምን አይነት ክፍተት ይፈጠር ይሆን? ከፍተኛ የመንግስት አመራሮችና ወዳጆቻቸው በተገኙበት በክብር የተሸኙት ይህ ታላቅ ሰው በኢትዮጵያ ፖለቲካና ማህበራዊ ታሪክ ውስጥ የትውልድ ዕዳን የከፈሉበት ሚስጥር ምን ነበር? በስራቸውና በሰብዕናቸው ታሪክን የቀየሩት ኮሚሽነር ዘገየ አስፋው ማን ናቸው? ዝርዝሩን ይዘነዋል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እያልኩ በየሰዓቱ የሚደርሰንን ሰበር ዜናዎች በፍጥነት እንዲደርሶት ሰብስክራይብ ያድርጉ፣ የደውል ምልክቱን ይጫኑ፣ ቪዲዮንም ላይክ በማድረግ ይጀምሩት። ሐሳብ አስተያየቶን በኮሜንት መስጫ ላይ ያስፈሩልን። ወደ ዝርዝር መረጃችን ተሻገርን። ኢትዮጵያ የቁርጥ ቀን ልጇን የፍትህ ተሟጋቹንና ለዘመናት የአርሶ አደሩ ድምጽ የነበሩትን ታላቅ ሰው በዝምታ ተሰናብታለች። ግንቦት 6 ቀን 2018 ዓመተ ምህረት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመው የቀብር ስነ ስርዓት የአንድን ግለሰብ ህልፈት ብቻ ሳይሆን የአንድን ረጅምና ፍሬያማ የታሪክ ምዕራፍ መዝጊያን የሚያበስር ነበር። በከፍተኛ የመንግስት አመራሮችና በወዳጆቻቸው ታጅበው ወደ ዘላለማዊ ማረፊያቸው ያቀኑት ኮሚሽነር ዘገየ አስፋው ማን ናቸው? ለሀገራቸውስ ምን ትተው አለፉ? የመሬት ላራሹ አዋጅ መሐንዲስ ኮሚሽነር ዘገየ አስፋው ሲነሱ ቀድሞ ወደ አእምሮ የሚመጣው የኢትዮጵያ አርሶ አደር ታሪክን የቀየረው የመሬት ላራሹ ንቅናቄ ነው። በወቅቱ የነበረውን የመሬት ይዞታ ስርዓት በመለወጥና ጭሰኝነትን በማስቀረት አርሶ አደሩ የገዛ መሬቱ ባለቤት እንዲሆን ግንባር ቀደም ሚና ከተጫወቱ ጥቂት ምሁራን መካከል እርሳቸው አንዱ ነበሩ። ይህ ውለታቸው በታሪክ መዝገብ ውስጥ የአርሶ አደሩ ጠበቃ የሚል ስያሜ አትርፎላቸዋል። ከሚኒስተርነት እስከ ሀገራዊ ምክክር ኮሚሽነር ዘገየ በተለያዩ የመንግስት የኃላፊነት እርከኖች ሀገራቸውን በታማኝነት አገልግለዋል። በተለይም በሚኒስተርነት በነበራቸው የረጅም ጊዜ የመንግስት አገልግሎት በተለያዩ የሥራ ዘርፎች የፖሊሲ ማሻሻያዎችን በማምጣት ይታወቃሉ። በምክክር ኮሚሽን በዕድሜያቸው መግፊያ እንኳን ሳይቀር ኢትዮጵያ የገጠማትን ውስብስብ ችግሮች በጠረጴዛ ዙሪያ ለመፍታት በተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ውስጥ በኮሚሽነርነት ሲያገለግሉ ቆይተዋል።
ይህ ተግባራቸው ለሀገር ሰላም ያላቸውን ጽኑ ፍላጎት የሚያሳይ ነበር። የሰብአዊነትና የበጎ አድራጎት ተምሳሌት ከፖለቲካው ጀርባ ኮሚሽነር ዘገየ ለሰብአዊ አገልግሎት ልዩ ቦታ ነበራቸው። እድሜያቸውን ሙሉ በበጎ አድራጎት ተግባራት ላይ የተሳተፉ ሲሆን በተለይም አቅመ ደካሞችን በመርዳትና ማህበራዊ ፍትህ እንዲሰፍን በማድረግ በኩል ያላቸው ቁርጠኝነት በህይወት ታሪካቸው ላይ በጉልህ ሰፍሯል። የመጨረሻው ስንብት በዛሬው ዕለት በተፈጸመው የቀብር ስነ ስርዓት ላይ የሀገሪቱ ከፍተኛ ባለስልጣናት ተገኝተው ክብራቸውን ገልጸዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ፣ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤና ሌሎችም መገኘታቸው ለሟቹ የነበራቸውን ታላቅ ክብር ያሳያል። በዲያቆን ዳንኤል ክብረትና በፕሮፌሰር መስፍን አርአያ የታጀበው ይኸው ስንብት ኮሚሽነር ዘገየ አስፋው በስራቸው ብቻ ሳይሆን በስብዕናቸውም ምን ያህል የተከበሩ እንደነበሩ ምስክር ነው። ማጠቃለያ፣ ኮሚሽነር ዘገየ አስፋው ዛሬ በስጋ ቢለዩም እርሳቸው በደከሙለትና መሬት ላራሹ ብለው በጮሁለት አፈር ውስጥ በክብር አርፈዋል። በምክክር ኮሚሽኑ ውስጥ የጀመሩት የሰላም ጉዞና በአርሶ አደሩ ልብ ውስጥ የተከሉት የፍትህ ተስፋ ለትውልድ ሲዘከር ይኖራል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያ ሕዝብ መጽናናትን እንመኛለን። በቀጣይ ወደ ያዝንላችሁ መረጃ ስንሻገር በህንድ የሰው ልጅ ታሪክ ውስጥ የማይረሳ ጥቁር ጠባሳ ጥሎ ያለፈ ሰማዩ ተቆጥቶ ምድርን ያናወጠበት አሰቃቂ አደጋ ተከስቷል። በህዝብ ብዛቷ ቀዳሚ በሆነችው ኡታር ፕራዴሽ ግዛት ተፈጥሮ በቁጣ የታጠቀች ይመስል ያወረደችው ከባድ ዝናብና በረዶ የቀላቀለ አውሎ ንፋስ የ90 ንጹሃን ዜጎችን ሕይወት በቅጽበት ቀጥፏል። አደጋው በድንገት ነበር የደረሰው። ሰማዩ በደመና ተሸፍኖ ቀኑ ወደ ሌሊትነት ተቀይሯል። ታይቶ በማይታወቅ ፍጥነት የመጣው አውሎ ንፋስ በኡታር ፕራዴሽ መንደሮች ላይ መዓት ሆኖ ወረደ። በረዶ የቀላቀለው ዝናብ ቤቶችን እንደ ወረቀት ሲበትን ለዘመናት የቆሙ ዛፎችንና የኤሌክትሪክ ምሰሶዎች በመውደቅ በመንገዶች ላይ የቀብር ስፍራ መስለው ታይተዋል። እስካሁን በወጡ መረጃዎች መሰረት የ90 ሰዎች አስክሬን የተገኘ ሲሆን ቁጥሩ አሁንም ሊጨምር እንደሚችል ስጋት አለ። በአሁኑ ሰዓት የግዛቲቱ ከተሞች ወደ ፍርስራሽ ክምርነት ተቀይረዋል። የነፍስ አድን ሰራተኞች ከሰዓት ጋር እየተሽቀዳደሙ ፍርስራሹን በእጃቸው እየቆፈሩ ይገኛሉ። ከባድ ማሽኖች መግባት ያልቻሉባቸው ጠባብ መንደሮች ውስጥ ከድንጋይና ከጭቃ ስር የሚሰማው የድረሱልኝ ጥሪ የአካባቢውን ድባብ ይበልጥ ያሳዝነዋል። በየፍርስራሹ ስር ሕይወት ይኖር ይሆን የሚለው ጥያቄ የሁሉንም ሰው ልብ አንጠልጥሏል። ይህ አደጋ ንብረት ብቻ አይደለም ያወደመው፣ የቤተሰብን ምሰሶ እንጂ። ልጆቻቸውን በደረት አቅፈው ከአደጋው ሊከላከሉ ሲሞክሩ አብረው ያለፉ ወላጆች፣ ረዳታቸው በፍርስራሽ ላይ ቆመው የሚያለቅሱት ታዳጊዎች የኡታር ፕራዴሽ የዛሬው ገጽታዎች ናቸው። ሮይተርስ እንደዘገበው አደጋው ያስከተለው ሰብአዊ ቀውስ ከቁጥጥር ውጪ እየሆነ ሲሆን ሆስፒታሎች በቆሰሉ ዜጎች ተሞልተዋል። የግዛቲቱ ባለስልጣናት ከፍተኛ የአስቸኳይ ጊዜ አዋጅ ያወጁ ሲሆን ለተጎጂ ቤተሰቦች እርዳታ እየተሰባሰበ ይገኛል። ይሁን እንጂ አሁንም የአየር ንብረቱ አስተማማኝ አለመሆኑን፣ ተጨማሪ አውሎ ንፋስ ሊከሰት ይችላል የሚለው ማስጠንቀቂያ ነዋሪውን በፍርሃትና በጭንቀት ውስጥ ጥሎታል። ዛሬ ህንድ በሐዘን ማቅ ውስጥ ሆና የኡታር ፕራዴሽን ቁስል ለመጠገን እየታገለች ነው። ይህ በተፈጥሮ ቁጣ የረገፉ የ90 ንጹሃን ሕይወትና የቆሰለው ሕዝብ ታሪክ ነው። እኛም ለአፍታ ዜና ዝግጅታችን በዚሁ አደጋ ሕይወታቸውን ላጡ ወገኖች መጽናናትን እንመኛለን። የዓለምን ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በስተመጨረሻ ወደ ያዝነው ጉዳይ ተሻገርን። በስተመጨረሻ ወደ ያዝንላችሁ መረጃዎች ስንሻገር የስፖርቱ ዓለም ዛሬ በለቅሶ የታጠበ ይመስላል። የሀገሯን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ስታውለበልብ በነፍስ ግቢ ነፍስ ውጪ ትግል ለኢትዮጵያ ድልን ስታመጣ የነበረችው ጀግናዋ አትሌት ሻምበል ባሻ የበርጓል መለሰ ባልታሰበና ልብ በሚሰብር ሁኔታ ትናንት በድንገት ከዚህ ዓለም ተለይታለች። ይሁን እንጂ የሞቷ ዜና ብቻ ሳይሆን ከህልፈቷ በፊት የተናገረቻቸው አስደንጋጭ ትንቢታዊ ቃላትና ዛሬ የተፈጸመው የቀብር ስነ ስርዓት በብዙዎች ዘንድ ከፍተኛ ቁጭትና ንዝንዝ ፈጥሯል።
የስፖርቱ ዓለም ዛሬ በለቅሶ የታጠበ ይመስላል። የሀገሯን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ስታውለበልብ በነፍስ ግቢ ነፍስ ውጪ ትግል ለኢትዮጵያ ድልን ስታመጣ የነበረችው ጀግናዋ አትሌት ሻምበል ባሻ የብርጓል መለሰ ባልታሰበና ልብ በሚሰብር ሁኔታ ትናንት በድንገት ከዚህ ዓለም ተለይታለች። ይሁን እንጂ የሞቷ ዜና ብቻ ሳይሆን ከህልፈቷ በፊት የተናገረቻቸው አስደንጋጭ ትንቢታዊ ቃላትና ዛሬ የተፈጸመው የቀብር ስነ ስርዓት በብዙዎች ዘንድ ከፍተኛ ቁጭትና ንዝነዛን ፈጥሯል። አስቀድሞ የታየ የሞት ጥላ። የብርጓል ንዛዜ ሞት ለሁሉም አይቀርም። ነገር ግን የሞትን ጥላ ቀድሞ ማየትና ለዚያ መዘጋጀት ለብዙዎች የሚሆን አይደለም። ብርጓል ግን ሞቷን ቀድማ ያወቀች ትመስል ነበር። ከህልፈቷ ጥቂት ቀናት ቀደም ብሎ በቤቷ ውስጥ አንድ ድንገተኛ ክስተት ተፈጠረ። ብርጓል ያሏትን ወርቆችና ውድ ጌጣጌጦችን በሙሉ ሰብስባ ለባለቤቷ ለአትሌት ወሰን ዘለቀ አስረከበች። አይኖቿ በእንባ ተሞልተው ድምጿ እየተቆራረጠ እንዲህ አለች: እኔ መሞቴ አይቀርም። እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሁንላችሁ። ያኔ ባለቤቷ የሰማው ቢመስለውም ይህ ንግግር የዘላለም ስንብት መሆኑን ነገሩ እውን ሆኖ ዛሬ ቤቱን ባዶ ያደርጓል ብሎ ግን ፈጽሞ አልገመተም ነበር። ብርጓል ግን አልበቃትም። የመጨረሻ ፍላጎቷንና የእረፍት ዘመን ማረፊያዋን እንዲህ ስትል ተናግራ ነበር: ሌላ ቦታ መቀበር አልፈልግም። ስሞት ጋሸና ወስዳችሁ አያቴ አጠገብ ቅበሩኝ። የድል ሜዳው የሞት መድረክ ሲሆን ለኦታዋ ማራቶን በብርቱ ዝግጅት ላይ የነበረችው የ38 ዓመቷ ብርጓል ሚያዝያ 4 ቀን 2018 ዓመተ ምህረት ጧት ልክ እንደ ቀድሞ ልምምዷን ለማድረግ ወደ ጃን ሜዳ አመራች። ላቧን ባፈሰሰችበትና ድልን ባለመችበትና ስሟን ባስጠራችበት በዚያው ሜዳ ላይ ድንገት ዝልፍልፍ ብላ ወደቀች። ባለቤቷና ጓደኞቿ በድንጋጤ ወደ የካቲት 12 ሆስፒታል ቢወስዷትም የሕክምና ባለሙያዎች ጥረት ሊያተርፏት አልቻለም። የሁለት ሕፃናት እናት የቺካጎና የሻንጋይ ማራቶን ድል አድራጊዋ ብርጓል ትንቢቷ ደርሶ ኑዛዜዋን ትታ ለዘላለም ተለየች። የቀብር ስነ ስርዓቱና የተቀሰቀሰው ቁጣ ዛሬ ግንቦት 6 ቀን 2018 ዓመተ ምህረት የጀግናዋ አትሌት የቀብር ስነ ስርዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል።